ባቤ ወእግዚእነ በቃለ ቀርን እግዚአብሔር በእልልታ ጌታችንም በመለከት ድምፅ አረገ። መዝሙረኛው ቅዱስ ዳዊት በመዝሙር 46 ከቁጥር 5 ላይ የተናገረው ቃል ነው። እግዚአብሔር በዝማሬ በእልልታ በመለከት ድምፅ አረገ። እንግዲህ አረገ ከማለታችን በፊት ያረገው ማን ነው? ከማረጉ በፊት መውረዱን መናገር ይገባልና ባጭሩ የወረደበትን ምክንያት ስናይ በኦሪት ዘፍጥረት ላይ ተጽፎ እንደምናገኝ አዳምና ሔዋን በገነት ላይ በባለስልጣን በንጉስና በንግስት ማዕረግ እግዚአብሔር ሾማቸው ይላል። በሁሉ ላይ የሾመ ሁሉን የፈቀደ እግዚአብሔር አንድ ዛፍ ግን ከለከለ። ይቺ ምልክት ናት፣ ቃል ኪዳን ናት፣ ሕግ ናት። እርሷን ከበላህ ትሞታለህ ብሎ እግዚአብሔር አዳምን አዘዘው። ይችን ትእዛዝ በመጠበቅ 7 ዓመት አዳምና ሔዋን በገነት ጸንተው ኖሩ። 7ኛው ዓመት ፍጻሜ ከሆነ በኋላ ያ ጥንተ ጠላት የሐሰት አባት ዲያብሎስ በአዳምና በሔዋን ክብር በመቅናት በእባብ ላይ አድሮ በሔዋን በኩል ክህደት ይዞ መጣ። ምስጢር በማባከኗ በመቸኮሏ ማመዛዘን ባለመቻሏ ባሏንም ባለመማከሯ ሔዋን ምክረ ከይሲን ሰምታ እጇን ወዳልተፈቀደው ዘርግታ በልታ ለአዳምን በሰጠችው ባበላችው ጊዜ ጸጋቸው ተገፈፈ፣ ሞት ሆነ። የእግዚአብሔር ክብር ከእነርሱ ጎደለ። በቆረጧት ዛፍ ተሸሽገው ቅጠል አገልድመው በኀፍረት የተሸሸጉት አዳምና ሔዋንን እግዚአብሔር ሊፈልግ መጣ። አይቴሃለሁ ከአዳም አዳም አዳም ወዴት አለህ ብሎ ወደ አዳም መጣ ይላል። ዛሬ በዚህ በጽድቁ አደባባይ የተሰበሰብነው ልጄ ሆይ ወዴት አለህ፣ ልጄ ሆይ ወዴት አለሽ ብሎ በአባታዊ ፍቅሩ እግዚአብሔር ስለጠራን ነው። ስሙ የተመሰገነ ይሁን። አመስግኑት። ክብርና ምስጋና ለእግዚአብሔር ይሁን። ማንም በሐሳቡ ወደ መንደር ወደ ቤት እንዳይሄድ እግዚአብሔር በዚህ ሰዓት ለእኔ ምን ይናገረኛል፣ ምን መልእክት አለው ብለን ቃሉን ከልብ መስማት ይገባናል። በሐሳብ እንዳትሄዱ እንዳትደክሙ፣ ፀሐይ መታኝ ተንገላታው እንዳትሉ፣ ቀራንዮ አደባባይ ርቃኑን ደሙን አፍስሶ ሥጋውን ቆርሶ ፀሐይ አይደለም ጅራፍ አርፎበት መስቀል ተሸክሞ በችንካር ተቸንክሮ ለእኛ ሲል የከፈለውን ዋጋ ባሰብን ጊዜ ይህ ፀሐይ ይህ ድካም ለእኛ ኢምንት ነው። እርሱ ግን ርቃኑን ይሰቀል ዘንድ አላፈረብንም። አመስግኑት። ክብርና ምስጋና ለስሙ አጠራሩ። ስለዚህ አዳም ሔዋን አሳተችኝ፣ ረዳት አድርገህ የሰጠኸኝ ስህተት ሰራችኝ፣ በላሁ አለ። ሔዋን እባብ አሳተኝ አለች፣ እግዚአብሔር አለ ይላል ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር አለ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተ ሰኮናውን ትነክሳለህ ብሎ በሴቲቱ ሔዋንና በዘሯ በእባቡ አንጻር በዲያብሎስ ደግሞም በራሱ በእባብም በዘሯና በዘሩ ስለሚኖረው የዘላለም ጠላትነት እግዚአብሔር ተናገረ። በዚህ ቃል ውስጥ መርገም ብቻ አይደለም፣ ተስፋ አለ። ከሴቲቱ ዘር የሚገኝ የእባቡን የዲያብሎስን ራስ የሚቀጠቅጥ በኋላ ዘመን እንደሚመጣ አዳምን ተስፋ ይዞ ወደዚህ ምድር መጥቷል። አዳምና ሔዋን በዚህ ተስፋ ወደዚህ ምድር መጥተው በድካም ሲኖሩ ይህ ቃል ይህ ተስፋ ምርኩዛቸው ነበረ። ነፍስ ከሥጋ ስትለይም በሲኦል ወድቀዋል በድለዋልና ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት እንዲል ሕዝብ ሁሉ በሞት ጥላ ውስጥ ወደቀ አለ፣ ተጣለ። የእግዚአብሔር ክብር ጎደለው። አዳም ግን ተስፋውን ለልጆቹ አስተላለፈ።
ይህን ተስፋ ነቢያት በመንፈስ እግዚአብሔር ተመርተው አጎልተው ተናገሩት። ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች፣ ስሙንም ኢየሱስ ብላ ትጠራዋለች፣ አማኑኤል ይባላል ብለው ነቢዩ ኢሳይያስ ሌሎች ነቢያትም የተስፋውን ቃል በትንቢት ተናገሩ። በዚያን ዘመን ሞት በሰው ልጆች ላይ ሰልጥኗልና ፀሐይን በገባዖን ሰማይ ያቆሙ ነቢያት፣ ባህር የከፈሉ ነቢያት፣ የሞተውን ያስነሱ እግዚአብሔር ጸጋ የሰጣቸው ሁሉ ጽድቃችን እንደ መርገም ጨርቅ ተቆጠረ እስኪሉ ድረስ ሞት በሰው ልጆች ላይ ሰለጠነ። ክንደ ብርቱ የተባሉ ሕዝቡን ያሻግራሉ ብለው ተስፋ የተደረጉ እነ ሙሴም በናባው ተራራ ቀሩ፣ እንኳን ሊያሻግሩ እነርሱም እንኳን ወደ ምድሪቱ ወደ ምድራዊ ርስት እንኳን አልተሻገሩም። ስለዚህ በዚያን ዘመን ነቢየ እግዚአብሔር ቅዱስ ዳዊት በምድር ክንዱ የበረታ የሰውን ልጅ ከሞት ሊያድን የሚችል ኃይል እንደሌለ ባየ ጊዜ ቀና አለ። ፈኖ እዴከ እምአርያም፣ ክንድህን ከአርያም ላክልን፣ ፈኖ ብርሃነከ፣ ብርሃንክን እውነትህን ላክልን ብሎ ወደ እግዚአብሔር ጮኸ። እግዚአብሔርን ከሰማይ ወደ ምድር ተመለከተው። የሚረዳ አልነበረም፣ የሚያግዝ አልተገኘምና ተደነቀው። የገዛ ክንዴ መድኃኒት አመጣልኝ አለ። የአብ ኃይሉ፣ የአብ ቀኙ፣ የአብ ክንዱ አካላዊ ቃል ኢየሱስ ክርስቶስ በሥጋ የሚገለጥበት ጊዜው ሲደርስ ቅዱስ ገብርኤልን ወደ ናዝሬት ላከው። ለዚህ ታላቅ ምስጢር እግዚአብሔር ወደ መረጣት የአዳም በደል ጥንተ አብሶ እንዳያርፍባት ንጽሕት ወዳደረጋት ለሥላሴ ደምግባቷን ውበቷን ወደ ወደደላት ወደ ድንግል ማርያም ቅዱስ ገብርኤል ተላከ። ክብር ይግባ አምላካችን፣ አመስግኑት። ቅዱስ ገብርኤልን እመቤታችን ዘንድ ሄዶ በዚያ ሲደርስ አክብሮ የሚገባውን አክብሮት ስግደት ለድንግል ማርያም የምትወልደው አምላኩን ፈጣሪውን ስለሆነ አክብሮ ተፈሲ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ ትጸንሻለሽ፣ ትወልጃለሽ፣ ወንድ ልጅ ትወልጃለሽ፣ ስሙም ኢየሱስ ይባላል አላት። እንዴት ያለ ሰላምታ ነው! ያለ ወንድ ዘር እንዴት ለወልድ እችላለሁ ብላ ጤናማ ጥያቄ ጠየቀች። የቀደመችው ሔዋን ቸኩላ ምክረ ከይሲ ሰምታ ሲያሳስታት ፈጥና ቀጠፈች፣ ቸኮለች። ድንግል ማርያም ግን በእርጋታ አዳመጠች፣ መረመረች። እንዴት ይሆናል አለች። ቅዱስ ገብርኤል መለሰ፣ እነሆ ዘመድሽ አክስትሽ ኤልሳቤጥ በስተርጅና ዘመኗ እግዚአብሔር ስለሚችል በማኅፀኗ የ6 ወር ጽንስ አለ፣ ጸንሳለች። እግዚአብሔር የሚሳነው የለም። ያለ ወንድ ዘር ጸንሰሽ መውለድ ትችይ ዘንድ እግዚአብሔር ይችላል። ይህ ደግሞ የሚከናወነው ረቂቅ በሆነ በመንፈስ ቅዱስ ጥበብ ነው አላት። ክብርና ምስጋና ለእግዚአብሔር ይሁን። እዚህ እመቤታችን ልዩ ነች ሲል ልዩ ያደረጋት ነገሥታትን ከወለዱ ካህናትን፣ ጳጳሳት፣ ሊቃነ ጳጳሳት የከበሩ ደጋግ ሰዎችን ከወለዱ ከነዚህ ሁሉ ልዩ ነሽ። ለምን ነገሥታት አምላካችን ብለው አዎ የሚገዙለት ፍጥረት ሁሉ የሚንበረከክለት ይሰግድ ኩሉ ብርክ ወለከ ይትቀነ ኩሉ ልሳን፣ ጉልበት ሁሉ የሚሰግድለት አንደበት ሁሉ የሚያመሰግነው የነገሥታት ንጉሥ ክርስቶስን ስለምትወልጂ ወላዲተ አምላክ ስለሆንሽ ልዩ ነሽ አላት ቅዱስ ገብርኤል። ክብር ይግባት። ወላዲተ አምላክ ልዩ ናት እናታችን፣ ንጽሕት ናት እናታችን፣ ምርኮዝ ናት እናታችን። ከሞት አመልጠንባታል። ምክንያተ ድኅነት ናት። አመስግናት አንተ ትውልድ ትከብራለህ፣ ሞት በእርሷ በኩል ተሸንፏልና። ስለዚህ ይኩነኒ በከመ ትቤለኒ ባለች ጊዜ በመንፈስ ቅዱስ ጥበብ እንደሚከናወን በፍጹም ልቧ ባመነች ጊዜ ረቂቅ በሆነ መለኮታዊ ጥበቡ አካላዊ ቃል ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ማኅፀኗን ሰማይ ዓለም አደረገ። አዎ ሊቃውንት ድንግል ማርያምን ይህ ነገር ቢረቅባቸው ሲያመሰግኗት ተፈሥሒ ኦ መኃዘ ፍሥሓ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ
የደስታ መፍሸሻ ሆይ ደስ ይበልሽ፣ የማኅፀንሽ ፍሬ የተባረከ ነው። አንቺ ከሴቶች ሁሉ ልዩ ነሽ፣ የደስታችን ምንጭ፣ የሰላማችን ምንጭ፣ ረፍታችን ክርስቶስ ከአንቺ ፈልቋል ብለው አመሰገኗት። ክብር ይግባት እመቤታችን ክርስቶስን የወለደችልን። ስለዚህ በቤተልሔም ዋሻ ወለደችው። በሥጋ ተገለጠ። በ30 ዘመኑ ተጠመቀ። 3 ዓመት ከ3 ወር በምድረ እስራኤል በአውራጃዋ እየተዘዋወረ ወንጌል ሰበከ። በተለይ ያን ዘመን እስራኤል በቅኝ ግዛት በሮማውያን ቅኝ ግዛት ስር የወደቁበት የመከራ ዘመን ነበር። በሀገራቸው ነግደው እንዳያተርፉ ነፃነታቸው የተቀማበት፣ ትርፋቸው የተቀማበት፣ ነፃነት ያጡበት፣ ሕዝቡ ራሱ ተከፋፍሎ ሳምራውያንና አይሁዳውያን በሚል የአብርሃም ልጆች ከያዕቆብ የፈለቁ ምንጮች ቢሆኑም ልክ እንደኛ በዚህ ዘመን እንዳለን ኢትዮጵያውያን በዘር ተከፋፍለው አንዱ በአንዱ መንደር ማለፍ በማይችልበት ሮማውያን ክንዳቸውን በእስራኤል ላይ ባበረቱበት የመከራ ዘመን ሕዝቡ ሁሉ መድኃኒት አጥቶ ፈዋሽ አጥቶ ገንዘብን የጨረሱ መድኃኒት ያላገኙ ፈውስ የራቃቸው በየመንደሩ ወድቀው በየአደባባይ ተጥለው የሚሰበስባቸው አጥተው እረኛ እንደሌለው ሕዝብ በተቅበዘበዙ ጊዜ እውነተኛው እረኛ በለመለመው መስክ የሚያሰማራ የነፍሳችን እረኛ ኢየሱስ ክርስቶስ በመንደራቸው እያለፈ አይነ ስውራንን አይናቸውን አበራ። ክብር ይሁንለት፣ አመስግኑት። ክብራችን አመስግኑት። መድኃኔዓለም በመንደራችን ይለፍ። መድኃኔዓለም በኢትዮጵያ ይለፍ። ያስፈልገናል። ኢየሱስ በኢትዮጵያ ይለፍ መድኃኔዓለም። እርሱ ዝም ብሎ አያልፍም። ከንፈር መጥቶ እንደ ሰው አያልፍም። ይፈውሳል፣ ችግርን ያስወግዳል። በኃጢአተኞች መንደር እያለፈ ከሳሾች ፈሪሳውያን እየከሰሱት ከድሃዎች ጋር ከለምጻሞች ጋር ከቀራጮች ጋር ይውላል ብለው እየከሰሱት፣ እርሱ ግን አይነ ስውራንን እያበራ ደካማውን እያበረታ አንገት የደፉ በጓዳ ቤት ቆልፎ የሚያነቡ ዘመድ ወዳጅ የራቃቸው ከበደላቸው የተነሳ ሸክም አንገት ያስደፋቸውን ሁሉ አንገት ከደፉበት ከጨለማ ሕይወት ወደ ብርሃን እያሻገረ ሲፈውስ ቤተ አይሁድ ቀኑበት። እርሱ የመጣው ሊሞት፣ እርሱ የመጣው ሊሰቀል፣ እነርሱ ግን በክፋት በሊጦስትራ ድንጋይ ላይ በገመድ እየጎተቱ ሐሙስ ምሽት ጀምሮ ዓርብ ከ6 ሰዓት መከራን አጸኑበት። በፍርድ አደባባይ ያቆሙት፣ በጅራፍ ገረፉት። የእኛን ውድቀት ወደቀ፣ የእኛን ግርፋት ተገረፈ። አዳም በሲኦል ከነ ልጆቹ በመንጸፈ ደይን በሲኦል በእሳት መንዶ ዲያብሎስ ይቀጠቅጣቸው ነበር። ለዚህ ካሳ ሊሆን ነው የእኛን በደል የእኛን ኃጢአት ተሸክሞ በቀራንዮ አደባባይ በሁለት ወንበዴዎች መካከል በመስቀል ላይ ተሰቀለ። አው ቅዱስ ዳዊት አስቀድሞ በትንቢቱ በመዝሙር 73 ላይ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ብሎ እንደተናገረ በምድር መካከል ራስ ቅል በተባለች በአዳም መቃብር በቀራንዮ አደባባይ ስለ ሁላችን እጆቹን ዘረጋ፣ በችንካር ተቸነከረ፣ የሾህ አክሊል ደፋ፣ በጅራፍ ተገረፈ፣ ርቃኑን ተሰቀለ። ይህ ሁሉ ለእኛ ሆነ። ወገኖቼ መስቀሉ ይታየን ይሆን? ቀራንዮ ይታየን ይሆን? ወይስ በልባችን ያለው የዚህ ዓለም ምድራዊ ምናምንቴ ነገር ይሆን? መድኃኔዓለም መስቀሉን በልባችን ይትከልልን። አሜን። እንዳንረሳው ውለታው፣ እንዳንዘነጋው ፍቅሩን፣ እንዳንዘነጋው ለእኛ ያፈሰሰውን ደም ቸል እንዳንለው። በዚህ በደሙ ኃጢአታችን ታጥቧልና እንዲህ ባለ ድንቅ አሰራር እንዲህ ባለ መከራ በመስቀል ላይ አምጦ ወለደን። ነፍሱን በፈቃዱ ሰጥቶ በሲኦል ያሉትንም ወደ ቀደመ ክብራቸው ወደ ገነት መለሰ። ክብርና ምስጋና ለስሙ አጠራሩ ይሁን። እንዲህ ባለ መከራ በመስቀል ላይ አምጦ ነው የወለደን መድኃኔዓለም። ስለዚህ በአንተና በሴቲቱ በዘርህና በዘሯ ያለው ትንቢት በዚህ ዕለት ተፈጸመ። ለጊዜው ሴቲቱ ሕያዋን ናት፣ ለፍጻሜው ድንግል ማርያም። በእንተ ሕያዋን ተአጽሮ ኆኅተ ገነት ወበእንተ ማርያም ድንግል
ተርኅወ ለነ ከፈለነ ንብላ ዕፀ ሕይወት ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር አለ። አዎ ቅዱስ ኤፍሬም ሶርያዊ በሔዋን ምክንያት ሞት መጣ፣ ገነት ተዘጋ። በዳግማዊት ሔዋን በድንግል ማርያም ምክንያት የተዘጋው ገነት ተከፈተ፣ የተከፈተው ሲኦል ተዘጋ። ይኸውም አለ የክርስቶስ ሥጋና ደሙ ነው። በሥጋው መቆረስ በደሙ መፍሰስ ኃጢአታችን ታጠበ። ዲያብሎስ ከሴቲቱ ዘር ሞአንበሳ ዘእምነገደ ይሁዳ ብለው ከዘመሩለት ትንቢት ከተነገረለት በኢየሱስ ክርስቶስ የዲያብሎስ ራስ ከሴቲቱ ዘር በተገኘው በአምላካችን በኢየሱስ ክርስቶስ ዲያብሎስ ተቀጠቀጠ። የታሰሩ ልጆቹ ተፈቱ። ክብርና ምስጋና ለስሙ አጠራሩ ይሁን። ወደ መቃብርም ወረደ። በተዋህዶ ስለከበረ ቃል ሥጋ ስለሆነ ሰው አምላክ ሆነ፣ አምላክ ሰው ሆነ ተብሎ ተነገረለት። ሰው የሆነው አምላክ መለኮት ከሥጋ ጋር ላይለያይ በፍጹም ተዋህደዋልና በመቃብር ቢወርድ በሥጋ በራሱ ሰው በራሱ ሰው ብቻ ቢሆን ሩቅ ብእሲ ቢሆን ከመቃብር መነሳት አይችልም። ኃይሉም ስልጣኑም አይደለም። መለኮት ስለተዋሃደው ላይለየው ስለተዋሃደ መቃብሩ ይከፈትልኝ፣ መግነዙ ይፈታልኝ ሳይል በስልጣኑ በኃይሉ በሦስተኛው ቀን ከመቃብር ተነሳ ከሙታን መሃል። ክብርና ምስጋና ለስሙ ይሁን። ሞትና መቃብርን ድል አደረገ። ሞት ሆይ መውጊያ ወዴት አለ? መቃብር ሆይ ድል መንሳት ወዴት አለ ብለን የድል ዝማሬ የዘመርነው ከእርሱ ድል አድራጊነት የተነሳ ነው። ድል ያደረገልን ሞትን የድንግል ልጅ መድኃኔዓለም ነው። ክብርና ምስጋና ለስሙ ይሁን። ከተነሳ በኋላ ለደቀ መዛሙርቱ ደግሞም ለመቶ ሃያው ቤተሰቦች በኤማሁስ ዝለው በመንፈስ ዝለው ከኢየሩሳሌም ክፋት ከሞላባት ገዳዮች ካሉባት ከተማ ክርስቶስን ከሰቀሉት አይሁድ ፈቀቅ ለማለት ወደ ኤማሁስ የሄዱትን ሉቃስና ቀለዮጳን አብሮ ተጉዞ ተገለጠላቸው። በተዘጋ ቤት ውስጥ በማርቆስ እናት በማርያም ቤት በእርሱ ምክንያት ፈርተው ተጨንቀው የነበሩትን 120ዎቹ መሃል በተዘጋው ቤት ተገልጦ እኔ ነኝ አላቸው። በተዘጋው ጨለማ በከበበው ተስፋ የለውም በተባለው ተስፋ በቆረጥንበት ዝግ ነው በየትኛው ቀዳዳ በኩል አልፋለሁ ብለን በጨለመን የሕይወት መከራ የሕይወት ጨለማ መሃል ገብቶ ብርሃናዊ ጌታ እኔ ነኝ ከእናንተ ጋር ነኝ ይበለን። ስሙ የተመሰገነው። ጨለማችንን ያመራልን የታመነ ነው። የሞት የመከራ የሐዘንን ጨለማ የሚያስወግደው ብርሃን የድንግል ልጅ ኢየሱስ ክርስቶስ ነው። አባ ጊዮርጊስ ዘጋስጫ ፀሐይ ዘኢየዐርብ ወማይቶት ዘኢይጠፍእ ኢየሱስ ክርስቶስ ውእቱ የማይጠልቀው ፀሐይ በቅዱሳን ላይ ለዘላለም የሚያበራው አማናዊ ፀሐይ አለው። ፀሐይ ጽድቅ ክርስቶስ ስሙ የተመሰገነ። ምስራቅ ከተባለ ከድንግል የተወለደው ፀሐያችን ኢየሱስ ክርስቶስ ነው። እንዲህ ባለ ሁኔታ በጥብርያዶስ ባህርን ወደ ቀደመ ግብራቸው ለተመለሱት ለጴጥሮስ ለእንድርያስና ለወንድሞቹም ተገለጠ። በ40ው ቀን ትምህርተ ኪዳንን እያስተማረ ትንሣኤው አማን ትንሣኤው እውነት መሆኑ ተረድቶ ተገልጦ በመጨረሻ ከእናንተ እሄዳለሁ፣ እኔ የምሄደው ግን ስፍራ ላዘጋጅ ነው፣ ተመልሼ እመጣለሁ ባላቸው ጊዜ ደቀ መዛሙርቱ ልባቸው አዘነ። ያን ጊዜ እንዲህ አላቸው፣ አዎ እያድገክሙ እጓለ እማውታት ትኩኑ፣ ወላጆች እንደሌላቸው ልጆች አልተዋችሁም። ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እምአርያም ከአርያም ኃይለ መንፈስ ቅዱስን እስከምትለብሱ ድረስ በኢየሩሳሌም ቆዩ። እኔ ስሄድ ከእናንተ ጋር በዘላለም የሚኖር አጽናኝ የሆነውን መንፈስ ቅዱስን እልካለሁ አለ። ለምን? እርሱ ሳይመጣ መንፈስ ቅዱስ በእነሱ ላይ ሳያድር ለአገልግሎት ቢሰማሩ የአሕዛብን ሰይፍ፣ ነቀፌታ፣ ስድብ ባገኛቸው ጊዜ ይፈራሉ፣ ይሸሻሉና መንፈስ ቅዱስ ከእነርሱ ጋር ሲሆን ግን በተሳለው ሰይፍ በፈላው ውሃ ፊት የክርስቶስን መስቀል መከራውን እያዩ
በድፍረት አሻግረው መንግሥተ ሰማያትን እየተመለከቱ መስበክ ስለሚችሉ እስከዚያ ኢየሩሳሌም ቆዩ አለ። ኢየሩሳሌም ቤተ ክርስቲያን የምስጢሯ ባለቤት ስንዷ እመቤት ሥጋ ወደሙን የምታድል በቃለ እግዚአብሔር ወደ እግዚአብሔር የምታቀርብ ጣዕመ ዜማው ማህሌቱ ቅዳሴው መስዋዕቱ የሚያርግባት ካህናት ምድራውያን መላእክት ሰማያውያን መላእክት ደግሞ እነ ቅዱስ ሚካኤል የሚገኙባት ኢየሩሳሌም ለኛ ቤተ ክርስቲያን ናት። በዚች እንድንቆይ እግዚአብሔር በቸርነቱ ይርዳል። የእርሷም ልጆች ስላደረገን ክብር ይሁንለት። አመስግኑ። እግዚአብሔር ስሙ የተመሰገነ ይሁን። እንዲህ ካላቸው በኋላ ካስረዳቸው በኋላ መመሪያ ከሰጣቸው በኋላ ወደ ቢታንያ ወጣቸው ይላል። ወደ ተራራ ይዟቸው ወጣ ወደ ቢታንያ። ያን ጊዜ ዓይናቸው እያየ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን፣ እግዚአብሔር በእልልታ እግዚአብሔር በእልልታ ጌታን በመለከት ድምፅ አረገ እንዳለ ትኩር ብለው እየተመለከቱ ከፍ ከፍ አለ። መላእክት በዝማሬ አጅበውት በይባቤ መላእክት ወደ ሰማይ አረገ። ደመናም ተቀበለችው። ልትሸከመው አይደለም ለክብሩ እንጂ ደመና ሊሸከመው አይችልም። ኪሩቤልና ሱራፌል ዙፋኑን እንጂ እርሱን ሊሸከሙ አይችልም። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ያለውን ጌታ በማኅፀኗ የተሸከመች ከኪሩቤል ከሱራፌል ሁሉ የምትበልጥ ወላዲተ አምላክ ብቻ ናት። ክብር ይሁን ለእመቤታችን። ስለዚህ ሐዋርያት እያዩት ከፍ ከፍ አለ በይባቤ መላእክት። በዛሬው ዕለት በቢታንያ ደቀ መዛሙርቱ እያዩት ወደ ሰማይ አረገ። ደስ ይበላችሁ። አረገ መድኃኒታችን፣ አረገ ጌታችን፣ አረገ አምላካችን። እኛም ከበርን። በተዋህዶ የከበረው ከእኛ የነሳው ሥጋ ከመቤታችን የወሰደው በተዋህዶ የከበረ ላይለየው የተዋህደ ነውና ወደ መቃብር ሲወርድ ሲገረፍም መለኮት ከሥጋ ጋር እንደተዋሃደ ነው። ስለዚህ ነው መከራውንም የቻለው። ሥጋ ብቻ ቢሆን ባልቻለው ነበር። ከመቃብርም ሲነሳ ወደ ሰማይም ሲያርግ በአባቱ ቀኝ በአባቱ ክብር ተቀምጧል። እኛንም አክብሮናል ማለት ነው። ደስ ይበላችሁ። ክብርና ምስጋና ለእግዚአብሔር። ስለዚህ የወጉት እያዩም ዳግመኛ ለፍርድ እንዲሁ ይመጣል። በኢትዮጵያ ቤተ ክርስቲያን ከትንሣኤ ቀን ጀምሮ 40ኛው ቀን ላይ የጌታ ዕርገት ይታሰባል። ጌታችን አርጓል። ስለዚህ ምን ብሏል? እመጣለሁ እወስዳችኋለሁ። የሄደው ለእኛ ስፍራን ሊያዘጋጅ በመንግሥቱ ሊያኖረን ነውና ዳግመኛ በመጣ ጊዜ በቀኝ ከሚቆሙት ደጋግ ወገኖቹ ወገን እንድንሆን እግዚአብሔር በቸርነቱ ይርዳል። ዛሬ በዓሉ ብዙ ነው። ደግሞም እመቤታችን አምላክን የወለደች የጌታችን እናት የባህሪያችን መመኪያ ዘርን ባያስቀርልን እንደ ሰዶም እንደ ገሞራ ጠፍተን በቀረን ነበር ብሎ ኢሳይያስ በትንቢቱ ቀድሞ የተናገረላት ምርጥ ዘር እንክርዳድ ነውር ኃጢአት የሌለባት በሥጋዋ በሕሊናዋ በሐሳቧ ንጽሕት የሆነች ወላዲተ አምላክ ልጇ ሄሮድስ ሊገለው ባሰበ ጊዜ በመልአኩ ቃል ጠባቂዋ ዮሴፍ ወደ ግብፅ ይዟት ሲሄድ ከግብፅም ሲመለሱ ከስደት በኋላ በዚህ ስፍራ ላይ በስምሽ ቤተ ክርስቲያን ይታነጻል፣ ከመላው ዓለም ክርስቲያኖች ተሰብስበው በፊትሽ ይሰግዳሉ፣ ይህ ስፍራ ለአንቺ መቅደስ ይሰራበታል ብሎ ደብረ ምጥማቅ በላዕላይ ግብፅ የሚገኝ ስፍራ ላይ ሲደርሱ ልጇ ሕፃኑ ክርስቶስ እጆቹን ጠቁሞ አመለከታት። ክብርና ምስጋና ለስም አጠራሩ ይሁን። ይህ ነገር ፍጻሜ ያገኘ ደብረ ምጥማቅም በእመቤታችን ስም ቤተ መቅደስ ተሰራ በሀገረ ግብፅ። በዚያ ቤተ መቅደሱ ተሰርቶ እግዚአብሔር ሲመለክ ድንግል ማርያም ለክብሯ ውዳሴ ከመላው ዓለም እየተሰበሰቡ ከኢትዮጵያ፣ ከሶርያ፣ ከህንድ፣ ከአርመን ክርስቲያኖች እየተሰበሰቡ ከግንቦት 21 ጀምሮ እስከ 25 ድንኳን እየተከሉ እመቤታችንን ያመሰግኑ ነበር። በዚያን ጊዜ ስለ ስሟ የሚሰበሰቡት ልጆቿ ባሉበት በመቅደሷ በዚያ በጉልላቱ ላይ
በብርሃን መንበር ተቀምጣ ተባርካቸው ነበር። ይህን ድንቅ ነገር እያዩ አሕዛብ እስላሞችም እየመጡ ይሰግዱላት ነበር፣ ተባርካቸው ነበር ይላል። ክብርና ምስጋና ለእግዚአብሔር። በዚያ በደብረ ምጥማቅ ከሚጓዙት ኢትዮጵያውያን እመብርሃንን የሚወዱ መሃላቸው ሁሉ እመብርሃን የሆነች ችግራቸው ሲደርስባቸው ቀድመው የሚጠሯት እመብርሃን በሀገረ ግብፅ እንዲህ ባለ ሁኔታ ስትገለጥ እየሄዱ በየዓመቱ የሚያከብሯት የሚሰግዱላት የጌታዬ እናት የአምላኬ እናት በአንቺ በኩል ሞት ተወግዷል፣ ሕይወት ሆኗል ብለው የሚያከብሯት ኢትዮጵያውያን በምቹ ትራንስፖርት ስለማይሄዱ በረሃ ስለሆነ እባብ እየነደፋቸው አራዊት እየበላቸው መንገዱ እያደከማቸው በመንገድ የሚቀሩ የሚሞቱ ብዙዎች ነበሩ። ደግሞም ይህ ብቻ አይደለም። ይህንም አቋርጠው በኋላ ዘመኑ እየቆየ ሲመጣ በግብፅ ሀገር ሄደው ሲሳለሙ ከኢትዮጵያ የሚሄዱት ተጽዕኖ ያደርሱባቸው ነበረ። ጥቁር ብለው አበሻ ብለው ይጸየፏቸው ነበር ግብፃውያን። ይህን የተረዳ ደገኛው ንጉሥ አፄ ዘርዓ ያዕቆብ ከኢየሩሳሌም አፈር አስጭኖ ዛሬ ጻድቃኔ ማርያም ብለን በምንጠራው ስፍራ ላይ ከኢየሩሳሌም የመጣ የተባረከ አፈር በዚያ ላይ አድርጎ ዳግማዊ ደብረ ምጥማቅ ጻድቃኔ ማርያም ብሎ ሰይሞ አባ ሚካኤል አባ ገብርኤል በሚባሉ ሁለት ጳጳሳት ታምረ ማርያምን ከአረቢክ ወደ ግዕዝና ወደ አማርኛ በማስተርጎም በዚህ በአገረ ኢትዮጵያ በዚሁ ሰላ ድንጋይ በሚገኘው ደብረ ምጥማቅ ዳግማዊ ብሎ ሰይሞ እመቤታችን በዚሁ ስፍራ ላይ መጥተው አራዊት እንዳይበላቸው በረሃ እንዳያገኛቸው መናቅ እንዳይሆንባቸው አድርጎ ተክሎ ዛሬ እመብርሃን በዚያ ተከብራለች። ክብርና ምስጋና ለእግዚአብሔር ይመስገን። ስለዚህ ግንቦት 21 እስከ ግንቦት 25 እመቤታችን በግልጽ የምትታይበት ዕለት ነው። ዛሬም በምልጃ ዛሬም በቃል ኪዳኗ ትገለጥልን። አሜን በሉ። መገለጥ ሲባል መብርሃን በብርሃን ዙፋን በብርሃን መንበር ተቀምጣ ተገልጣለች። ዓይናቸው አይቷል። ስጋዊ ዓይን ፊት ለፊት እኔና እናንተ እንደምንተያይ ዛሬም እኮ መብርሃን ለኛ በሕይወታችን ውስጥ በብዙ ምልጃዋ ተገልጧል። በዶኪማስ ቤት እንደተገለጠ ምልጃዋ ዛሬም በሕይወታችን ይገለጣል። በእውነት ኢትዮጵያ እንደ ዶኪማስ ቤት ወይን አልቆባት ወይን ፍቅር ነጥፎባት ጣዕሟ ተቀይሮ ውሃ ብሏል። ፍቅር ጎድሎናል። መተሳሰብ ተለይቶናል። ውሃ ጣዕም የለሽ ነውና ጣዕም ያለው ፍቅር ያለው አንድነት ያለው መልካም ሕይወት እንዲሆንልን የመብርሃን የቃል ኪዳኗ መገለጥ ያስፈልገናልና አስራት ሀገሬ ኢትዮጵያ ከልጆቿ መለያየት መገዳደል የተነሳ ቀን ጨልሞባታል። እባክህን ልጄ የጨለመውን ቀን ለኢትዮጵያ ብራላት። ወይን ፍቅር የጎደለባቸውን ኢትዮጵያውያንን ፍቅር ወይንን መልስላቸው፣ ከውድቀት ታደጋቸው ብላ በቃል ኪዳኗ ትገለጥልን። አዝነናል። በብዙ ሐዘን ውስጥ ነን። ረፍት የለም። መከራ በዝቷል። ረሃብ በዝቷል። ስደት በዝቷል። ጦርነት በዝቷል። ምድሪቱ ፍሬ ከመስጠት አላቋረጠችም። ዝናቡ ይዘንባል፣ ፀሐይ ትወጣለች። እግዚአብሔር በረከቱን ከምድሪቱ ላይ አልከለከለም። እኛ ግን ስለተለያየን ፍቅር ስለጎደለን በብዙ መከራ ውስጥ ወድቀናልና እመብርሃን በልጇ ፊት ትቁምልን። ወላዲተ አምላክ ታማልደን፣ ኢትዮጵያን ታስብልን። አዎ እመብርሃን የማትጨክን ርኅሩኅ እናት ናት። አዎ በእናትነት ተቀብለናታል። የጌታችን እናት፣ የጽድቅ መታመኛ አማላጃችን ናት። ቃል ኪዳንና በረከቷ ከሁላችን ጋር ይሁን። አመስግኑት እግዚአብሔር ስለ የተመሰገነ። እንግዲህ ብዙ ማለት ብቻልን